ትንቢተ ኢሳይያስ ከክርስቶስ ልደት በፊት በ8ኛው መቶ ዓመት መጨረሻ አካባቢ በኢየሩሳሌም ይኖር በነበረው በታላቁ ነቢይ ስም የተጠራ ነው። ይህ መጽሐፍ በሶስት ዋና ዋና ክፍሎች ሊመደብ ይችላል። ከምዕራፍ 1 እስከ 39 ያለው ክፍል የደቡባዊ መንግስት ይሁዳ አሶር በተባለ ኃያል የጎረቤት መንግስት ጥቃት ስለሚደርስበት ጊዜ የሚናገር ነው። ኢሳይያስ ይሁዳን በአደጋ ላይ የጣለው የአሶር ኃይል ሳይሆን የሕዝቡ ኃጢአትና ለእግዚአብሔር አለመታዘዝ እንዲሁም በእግዚአብሔር ላይ ያላቸውን እምነት ማጓደል እንደሆነ ተመለከተ። ግልጥ በሆነ አነጋገርና ድርጊት ነቢዩ ሕዝቡንና መሪዎቹን ጽድቅና ፍትህ ወደ ሞላበት ሕይወት እንዲመለሱ በማሳሰብ ለእግዚአብሔር አለመታዘዝ ክስረትና ጥፋት እንደሚያስከትል አስጠነቀቃቸው። በተጨማሪ ኢሳይያስ በሚመጡት ዘመናት በዓለም ዙሪያ ሰላም የሚያሰፍንበትና በፍጹምነት የሚያስተዳድር ከዳዊት ዘር የሆነ ንጉሥ የሚወጣበት ጊዜ እንዳለ አስቀድሞ ተናግሯል። ከምዕራፍ 40 እስከ 55 ያለው ክፍል አብዛኛው የይሁዳ ሕዝብ ወደ ባቢሎን ተወስዶ ውድቀትና ተስፋ መቁረጥ ስለደረሰበት ጊዜ የሚናገር ነው። ነቢዩ እግዚአብሔር ሕዝቡን ነፃ የሚያወጣበትና በአዲስ ሁኔታ ኑሮ ይመሰርቱ ዘንድ ወደ ኢየሩሳሌም የሚመለሱበትን ጊዜ መቃረቡን ተናገረ። በእነዚህ ምዕራፎች ውስጥ ጎልቶ የሚታየው ርዕስ እግዚአብሔር የታሪክ ባለቤት መሆኑንና ለሕዝቡ ያለውን ዕቅድ በእስራኤል አማካኝነት ሕዝቦች ሁሉ ሄደው መልእክት ማድረስ ያለባቸው መሆኑን የሚያስረዳው ክፍል ነው። ስለ እግዚአብሔር አገልጋይ የሚናገሩ ምናባቦች በብሉይ ኪዳን ከተላለፉ ታላላቅ መልእክቶች መካከል የሚቆጠሩት ናቸው። ከምዕራፍ 56 እስከ 66 ያለው ክፍል አብዛኛውን የሚተርከው ወደ ኢየሩሳሌም ተመልሰው ስለሄዱትና እግዚአብሔር ለእስራኤል የሰጠውን የተስፋ ቃል ሁሉ ይፈጽም እንደሆን ማረጋገጫ ለማግኘት ስለሚፈልጉት ሕዝብ ነው። የተለየ ትኩረት እንዲደረግባቸው የተፈለጉት ጽድቅና ፍትህ፣ ሰንበትን ማክበርና መስዋዕትን ማቅረብ እንዲሁም በጸሎት መትጋት ናቸው። በዚህ ክፍል ታዋቂው ምዕራፍ 61 ከ1 እስከ 2 ሲሆን ኢየሱስ በአገልግሎቱ መጀመሪያ ላይ ስለ ጥሪው ማስረጃ አድርጎ ያቀረባቸው ቃላት ይገኙባቸዋል። የመጽሐፉን ይዘት ስንመለከት መግቢያ፣ ስለ ይሁዳና ስለ እስራኤል የተላለፉ መልእክቶች፣ ስለ ይሁዳና እስራኤል ተጨማሪ መልእክቶች፣ የእግዚአብሔር ቅጣት በሌሎች ሕዝቦች ላይ ለሚሰቃዩት የእግዚአብሔር ሕዝብ የተስፋ መልእክት፣ እግዚአብሔር ኤዶምን የሚቀጣ ኢየሩሳሌምን ግን የሚባርክ መሆኑ፣ አሶር፣ ባቢሎን፣ ንጉሥ ሕዝቅያስና ኢሳይያስ እግዚአብሔር ሕዝቡ የሚያድን መሆኑ፣ የእግዚአብሔር አገልጋይ እግዚአብሔር የሰጠውን ተስፋ እንደሚጠብቅ፣ ሕዝቦች ሁሉ የእግዚአብሔር ወገኖች ለመሆን እንደሚችሉ፣ ለእግዚአብሔር ታማኞች ያልሆኑ መሪዎች እንደሚቀጡ፣ የኢየሩሳሌም የወደፊት የክብር ተስፋ፣ የእግዚአብሔር አዲሱ ድንቅ ፍጥረት፣ እነዚህን ሁሉ በመጽሐፍ ውስጥ እናገኛለን። ጸጋና ሰላም ይብዛላችሁ። ተባረኩ።